ለምንድን ነው የምታወሪው? ጨምሪ ዝም ብለሽ ካንገትሽ ጀምረሽ ቆይ መጀመሪያው ብቻ ጨምሪ ሳሙናውን ተረጋጊ ውሃ ጨምሪ በደንብ ቀስ አድርገሽ ሚዩት አድርጌዋለሁ አላደረግሽውም ታኪው ለምን ፈልጌው ነበር ባኪኔ ድምጽ እንዳይሰማ እሺ ዝም በይ በቃ አንቺ አሁን ይዘናል ዝም በይ አይቻልም እንዳታወሪው አይ ይሄ እንዳይባልሽ ይበቃኛል ሳሙና እንጂ በሳሙና እንዲያማል እንደዚህ ኦኬስ ይታያል አይታይም ደኒ ይበቃኛል በቃ ልብሴም ላድርግ ኧረ በእናትሽ እንዴ ቅጣት ለልብሴ ሳሙና ቅጣት መስለኝ ዶፍ ሳሙና ነው በዚህ ኦሪጂናል ሳሙና በዘጋጣሚ መስታወቂያ ለሳ በደንብ ሽው ምን ይደም ሳሙናው የቱ ገላል እሺ በደንብ እንጂ ጥፍሬ እኮ ነው ይታያል ምንም አይታይም እግዚአብሔርን አይታይም ውሃ ራሱ እኮ በደንብ አስገቢበት በውስጥ እንጂ ለምንድን ነው የምታወሪው አይቻልም እግዚአብሔርን አይቻልም እንዴ አንተ ምን ሆነህ ነው በእግዚአብሔር ከዚህ በላይ ለሳሪው ሰራ አይቻልም ማርያምን አይቻልም ሁላችሁም ፎሎ አድርጓት አረን ያላሳዘንም በእግዚአብሔር የሚባል ነገር የለም አዲ አረ በረደኝ እንዴ ዳኒ ምን ሆነህ ነው አይቻልም የምትለው እንዴ ይሄን እንዴት እያልቀጠቀጥኩ እንዳለ ይበቃኛል አይቻልም ሰሪው እንዴት አድርጌ ነው ማስረው ሌላ ቅጣት ትቀጫለሽ አረ እባክህ ቀለኛ ማን ከንተ እንዴ ምን ወደን ከነሱ እንባስ አረ የኔ ያለ እያልኩ እኔ እኮ በቃ ይስላልሽ ነው ወይ በደንብ ተቀጭ አንድኛሽን እንዴ ያለኝ እኮ በቃ እንደሱ አድርገሽ ሰሪ እንደሱ አድርገሽ ሰሪው አሁን አይበቃችሁ አሁን ውሃ አርጊ በሰነ ስርዓት ወዴት እንደ ቅድም ውሃ አርጊ ወይኔ ጆሮዬ በስመ ዝም ብዬ ትቼት ነው አላሰርሽው
እንዴ አይኔ ስንት ሰው አለ? ስንት ሰው በፈጣሪ ስም አሁን ብዙ ሰው ይኖራል። ስንት ሰው አለ? ከአምስት መቶ በላይ የለም። 500 ማርያምን የለም። ስንት ሰው አለ? 450 እግዚአብሔርን የባለጌ ህዝብ በደንብ ግለጭና አርጊበት። አይቻልም። ውሃ እየገባ ራሱ አይመስለኝም እኔ በደንብ ግለጭና አርጊበት። በውስጥ እግዚአብሔርን በውስጥ አርጊበት። አትቀልጅ ማለት ዋርጊ እንዴት አድርገኝ ከዚህ በላይ እንዴት ኦኬ እሺ አንድ ጊዜ አርጊበትን እዛው እንዳለሽ ማለት ነው። ይበቃሻል ውሃውሽ። ሳሙናውን በደንብ ታጠቢ። ታብታብ እያደረጋችሁ ኔትወርክ እንደ ይዟት ነው። አንድ ጊዜ ታብታብ አድርጉላችሁ። ታብታብ አድርጉ አንድ ጊዜ። ማን እንደደወለ ታውቃለህ? አክስቴ ምን አለ? ስለዚህ ዘገባል ሪከርድ ተደርጎ ፖስት ተደርጓል ማለት ነው። እሷ ቲክቶከር ናት፣ በጣም ታዋቂ ቲክቶከር ናት። እንዴት ነው አሁን ሪከርድ አድርገው አሁን የሚፖስቱት? እሷ በዚህ ሰዓት አድርጎ ነበር ሲጀምር እና ይበቃሻል እኮ በቃሽ። ደግሞ እኮ ምንም አላረግሽም። ምን አረግሽ?